አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ዛሬ ብቅ ብያለሁ። እንግዲህ ሰሞኑን ጠፋሁ መሰለኝ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ጓደኛዬ ቤት ልሄድ ነውና እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ከዋሄሎ ሰፈር እስከ 17ቱ ድረስ አስጎብኛቸዋለሁ ዛሬ ማለት ነው። እናንተ ብቻ ከኔ ጋር ሆኑ። ቪዲዮውንም ላይክ ማድረጋችሁን አትርሱ። እና ውዶችዬ ዛሬ እንግዲህ ጓደኛዬ ቤት ነው የምውለው ብያቸዋለሁ። ዝናቡ በደንብ ሳይጠር ጭቃ ሳይሆንብን እናውራ ነይ ብላኝ ጓደኛዬ እሷ ቤት እየሄድኩ ነው እና ረፍዶብኛል። 6 ሰዓት ምናምን ሆኗል ከቤት ስወጣ። ያው ቤት አይለቅም ታውቃላችሁ። ዶሮቼን ስዘጋጋ ምናምን ረፈደብኝና ልጄንም አለባበስኩኝ ወጣን። ይሄ ሻምበል አገዳ ሱቅ አካባቢ ነው። እዚህ ጋር ስንደርስ ደግሞ ባጃጅ አተን ነበር። ትንሽ ቆም አለን። ፀሐዩ ደግሞ ብታይ ፀሐይ እንዳይመስላችሁ ክረምት የገባ አይመስልም። ከዛ ባጃጅ አገኘን ሄድን። ቦቆላ ለዚህ ደግሞ ቦቆሎ ዘፋ ይችን ቤት ታጥራለች። ማሻአላህ ለምን ዚናት አለሽ ውይ ፀሐው ብታይ በምኑ ነከታች በር ሳይከፍቱ ቁጭ ማለት አለ እንዴ? ቆረቆ እንዴ? አረ በቆሎ አንቺ ምን አላል? ማሻአላህ አንቺ መጣ ከተጠረ አረ ዝርዝሯ ደግሞ ምንድን ነው ያቺ እዛ ሆነች? አረ ማሻአላህ ኩሽናም ትልቁ ማለት ኩሽና ያለ ኩሽና ሰርተሽ አለ ባጃጅ ጠፋ። አልሐምዱሊላህ እንዴት ነህ? ይቺ አሪፍ ናት። አዎ ብላባት ቤት ደርሰናል። ቤት ደርሰን ምሳችንን በላን። እዚህ ጋር ደግሞ እንደምታዩት ኪዩ ሱሚ ጋር እየተጫወተ ነው፣ የጓደኛዬ ልጅ ጋር ማለት ነው። ከዛ ምሳችንን ከበላን በኋላ እዚህ ጋር ደግሞ ቡና እያፈላኝ ነው ማለት ነው። ኧረ ተይ አፏን አትቅረጫት አድራ ተይ እያለች እያሳቀችኝ ነበረ። እና ጀበናዋን ዶሮቿ ሰበሩባት እላችኋለሁ። እንደምታዩት ተሰበረችባት። የኔ ጀበና ባለፈው ከፌርሜሎ ላይ መሬት ወርቃ ተሰብራ ነበር። የሷ ደግሞ ዶሮቹ ሰበሩባት። ከዛ ይሄው እየጠጣን ነው። ቡናው ደርሶ እየተቀዳ ነው እላችኋለሁ። ጀበና ለሁለታችንም ገዝተን አብረን እናሟሻለን በቃ እየተባባልን ነበረ።
ይኸውላችሁ ቡናው ደግሞ ይህን ይመስላል። የዶሮ አይን የመሰለ ቡና አፍልታልኛለች የኔ ውድ ጓደኛ። በነገራችን ላይ ጓደኛዬ ጋር ከልጅነታችን ጀምሮ አብረን ያደግነው አንድ ሰፈር ነን እና ጓደኝነታችን ከድሮ ጀምሮ ነው እላችኋለሁ። ስደት ለብዙ አመት አለያይቶን አልሐምዱሊላህ በስከ መጨረሻም ደግሞ ተገናኘን። በስንት አመታችን ሳውዲ ላይ ነበር የተገናኘ ነው። እሷ ከሄደች ቆይታ ነበር ሳውዲ፣ እኔ ደግሞ ሲሄድ ተገናኘን። ከዛ ፕሮሰሳችን ደግሞ ወደ ኢትዮጵያ ልንመጣ አብረን ልንጀምር ስንል የዛኔ ልጅ ይዞ መምጣት አይቻልም ነበር። እሷ ወደኋላ ቀረችብኝ። በጣም ከፍቶኝ ነበር የዛን ሰዓት ማለት ነውና አንዷ ጓደኛዬ ጋር እኛ መጣን። እሷ ደግሞ በጉቦውን በምኑም ብላ እኛ በመጣን በ15 ቀናችን እሷም ኢትዮጵያ መጣች ማለት ነውና አልሐምዱሊላህ አሁን ደግሞ በዚህ መልኩ እኔም እሷ ቤት እሷም እኔ ቤት እየመጣች እንጫወታለን እላችኋለሁኝ። እና የቡናው ሰዓት አለቀ። ባቄላም ተቆላልን፣ የክረምት ባቄላ ቆሎ በላን። ከዛም ቆይተን ደግሞ ይሄን የመሰለ ቆንጆ ሻይ ተፈላልን፣ ሻያችንን ጠጣን። ለማንኛውም ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ